ሁሉም ነገር ይወጣል። እኔና ሃይሚ ካለብን ጭንቀት እንወጣለን። ከዛ በኋላ ምንም አይነት ችግር ይመጣብናል። ሁሉም ሰው ሰላማዊ ህይወት ይኖራል ብዬ አስባለሁ። ያለ ሰቀቀን እንኖራለን። ፋሚሊም ሳይቸገር ሳይጨነቅ በደስታ እንኖራለን። ያበደ ጊዜና እናሳልፋለን። መጥቷል ቤተሰብ ቢኒ። በጣም ማመስገን ያለብኝ ሰው ቢኒያምን ነው። እግዚአብሔርን አመሰግናለሁ። ማርያምን ወንድሜ እኔ ያለሁበት ችግር ተረድተህ እኔ ለማገዝ በመምጣት እንኳን እኔ አላረችላ ብዬ የሄድኩትን ነገር አንተ በጣም እስከ ጥግ መስዋዕትነት እየከፈልክ ሄድክ ሰው ነውና በቤተሰብ ፊት ነው ማመሰግነው። እግዚአብሔርን የምሬን ነው። ምክንያቱም ለራስህም ቢሆን ሞክረሃል አይደለ? ከኔ ጋር ምንም አይነት ችግር ሳይኖርብህ ክፉ ደግ ሳታወራ በቃ ላራል ሁላ የዛኔ የማይደረጉ ነገሮችን ሁላችንም አድርገናል። እያወራው ነበረ ላይክ መሄድ የማይገባን መንገድ ሄደናል፣ ተጣልተናል ምናምን አይደለ? እንትን ብዬ አይቼዋለሁ። ችግር የለም ወንድሜ። ግን አሁን ግን ያ ነገር እንዲፈጠር አልፈልግም ቢኒ። ቀጥታ እንደመጣ ወደ ነገሩ ገባሁብና በቅድሚያ ላመሰግን ስለምፈልግ ነው። ለራስህም ቢሆን ታግለሃል። ምክንያቱም እንዳንተ አይነት አባት ሊገኝ አይችልም። በቃ የሰው አሁን እኔ እንጃ የራስ ልጅ እንደሆነ አምነህ የኔ ነው እያልክ እየተከራከርክ ነው አለ። ሌላ ወንድ በዚህ ዘመን ላይ እንደዚህ ያደርጋል ብዬ አላስብም ቢኒ። ስለዚህ እኔ የምፈልገው አንድ ነገር ነው። እዩን ማግኘት አልችልም ታውቃለህ። ከዚህ በፊት መጥቼ ማግኘት አልቻልኩኝም። አራስም ላይ ነበረች ምናምን። በዛሽ ታይም ደግሞ ለሷም አስቤ ነው የሄድኩት ታውቃለህ። ማግኘትም ስላልቻልኩኝ አንተ ደግሞ እሷን የምታገኝበት መንገድ አለ ታውቃለህ። ስለዚህ ካንተ የምፈልገው ነገር እውነቱ እንዲወጣ ትፈልጋለህ አይደል? እኔ በጣም ነው የምፈልገው። እኔ እውነት ለኔ ምን እንደሆነ አውቃለሁ። ልጄን ለዘላለሙ ወይም ደግሞ ሁሌም አብራኝ እንድትሆን ማረግበት ያ መንገድ ብቻ ነው ዴኒ ያን እንዲሆን ፈልጋለሁ። እዩ ምን እንደነካት አላውቅም። እኔ ምን ትደረግም አላውቅም። አሁን እንዴት መሰለህ አሁን የብሩክ አይደለም የቢኒ ነው እንኳን ቢባል ያ ልጅ አሁን እንዴት አይነት አኗኗር ነው የምትኖረው? ለአንተ ራሱ እያሰብኩልህ ነበር። እንዴት ብቻ አንተ የምትፈልገው አምነህ ከሷ ጋር ከዩ ጋር በፍቅር መኖርን ነው አይደል? እኔ የምፈልገው በጣም ጥሩ ልብ ነው ያለ ማርያምን። አሁን እኔ ብሆን ይከብደኛል። አሁን እኔ እንጃ እኔ ያንተ አይደለም ብላ ሌላ ነገር ውስጥ የከተተችኝ ልጅ እንዴት ብዬ እኔ አላውቅም። አንተ ግን በጣም ጥሩ ሰው ነህ። ከዚህ በፊት ያሳለፍነው ነገር ስላለ ያንን በማሰብ አሁን ላይ ደግሞ የሆነ ነገር ባትሆን እንደዚህ አታረግም የሚል ሀሳብ አለ ውስጤ ላይ። ያን ነገር ችግሯን ደግሞ ባቅላት ደግሞ የበለጠ ደግሞ ደስተኛ ሆናለሁ። ብቻ ግን ዋናው ነገር ዴኒ ይመስለኛል። ዴኒ ነው ዴኒ። አሁን ከዚህ በፊት እያጣላን የነበረው ልጁ ሆድ ውስጥ ስለነበረው ስላልተወለደ፣ አሁን ግን እንግዲህ ቴክኖሎጂም እግዚአብሔር ይስጠው ግልጽ ያደርግልናል። ዴኒ ይወጣል እና እኔ ካንተም አሁን ቢና እንደሌላ ጊዜው መጨካጨቅ መጣላት ምናምን አልፈልግም። ስታመጣትም ቀጥታ ወደ ዴኒ አሁን ነገ ላገኛት ፈልጋለሁ። እሷን ስትመጣ ቢና